እኛ ክልል ካሁን በኋላ ለኛ ክልል ብቻ ምናቀደው ነገር የለም። ካሁን በኋላ ከሁሉም ብሔረሰብ ጋር ከሁሉም ክልሎች ከደቡብ፣ ከአፋር፣ ከሶማሌ፣ ከቤንሻንጉል፣ ከሐረሪ፣ ከአማራ፣ ከትግራይ ለሁሉም የሚሆን እቅድ ከሁሉም ጋር የሚያሳትፍ ሁሉንም የሚያቅፍ መንገድ ነው መከተል ያለብን። ካሁን በኋላ የኛ የሚለውን የኢትዮጵያን አንድነት የሚያጠነክር የኛ የሚለውን የህዝቦችን ሉዓላዊነት ይበልጥ እንዲያብብ የሚያደርግ የኛ የሚለውን በጋራ ችግራችንን እንድንፈታ የሚያደርገንን መንገድ አጠንክረን በመከተል ችግሮቻችንን በጋራ በመቆም በመፍታት አንድነታችንን በማጠንከር የኢትዮጵያን ትንሳኤ የኢትዮጵያን ብልጽግና የኢትዮጵያን በፍትህ በልማት በእኩልነት እንድትገነባ የማድረግ ጉዞውን በኃላፊነት የመወጣት ስራችንን አጠንክረን እንሰራለን። ኦሮሚያ ውስጥ ማንኛውም የሚኖር ብሔረሰብ ከኦሮሞ እኩል ከተቻለም ደግሞ ከኦሮሞ በላይ መብቱ መጠበቅ አለበት። የኦሮሞ ህዝብም ለዚህ ተክቶ ይሰራል። ከዚህ በኋላ ከኛ ክልል ሰው አይፈናቀልም። የሚያፈናቀል ከተገኘ ደግሞ ተንጠልጥሎ ለህግ ይቀርባል። በሌላ በኩል እኛ ክልል ባለን ዩኒቨርሲቲ በኦሮሚያ ስቴት ዩኒቨርሲቲ በሌሎችም ከፍለን የምናስተምራቸው ቦታዎች ላይ የኦሮሚያ ፐብሊክ ሰርቪስ ቢሮ ለሌሎችም ክልሎች ጋምቤላን ጨምሮ ለአመራሮች ለተተኪ አመራሮች የትምህርት ዕድል ሰጥተናል። የሚያስፈልገውን ሰው ኃይል ክልሉ መልምሎ ይላክልን በጋራ እንዲማሩ በጋራ እንዲያቅዱ በጋራ ደግሞ የጋራ ራዕይ ይዘው ከኛ አመራሮች ጋር እንዲወጡ ለማድረግ የትምህርት ስኮላርሺፕ ሰጥተናል። እዚህ ላይ አብረን እንሰራለን። ሌላ ቦታ ያለ ፕሮጀክት ወደዚህ እንዲዞር ተደርጎ ለሚቀጥለው ዓመት ከደምቢዶሎ ጋምቤላ የሚመጣው መንገድ ይሰራል። አስፋልት እሱ ሁለቱን ህዝቦች በማገናኘት የኢኮኖሚ ትስስሩን በማሳለጥ ከፍተኛ ሚና ይጫወታል ብለን እናምናለን።